ማታ ተኝቼ ጠዋት እነሳለሁ ማን ቢፈቅድ? አልጋ ላይ ተገለባብጦ ጠዋት መተኛት ቀላል ነገር ነው? ማታ ከተኛ ጠዋት ላይ እነሳ ይችላል። ሰውነት ስላለው አለው ማለት አይችልም። አይታችኋል አይደል? 70 ዘመን ሙሉ ካንገቱ በላይ ማሽን ውስጥ ገብቶ ይኖረው ሰው። እኔ በጣም የሚገርመኝ እንደው እጅ ያላችሁ ሰዎች አላችሁ፣ አይን ያላችሁ ሰዎች ያው እግዚአብሔር ምስክሬ ነው። ከዚህ በላይ ሀብቴ አይንን የሚያይ ከሆነ ጆሮክ የሚሰማ ከሆነ እግር የሚራመድ ከሆነ ሰውነት ምግብ መቀበል የሚችል ከሆነ ይሄ እጅ የሚንቀሳቀስ ከሆነ እዚህ የጀርባ ነርቭ ሲስተሞች የሚሰሩ ከሆነ እግዚአብሔር ይመስገን። ማን ይመስገን? እቺ ጣት እንደዚህ ተዘርግታ እንደዚህ የምትታጠፈው ማን ሲፈቅድ ብቻ ነው። ያልተያዘ ሰው አያውቀው። እኔ ብዙ ምስኪኖች ያውቃል። በጣም የሚያስደነግጥ አዲስ አበባ ላይ የ400 ሚሊዮን ብር ቤት ውስጥ ነው የሚኖሩት። ቤታቸው የ400 ሚሊዮን፣ እነሱ የሚኖሩት ሆስፒታል። በጣም የሚያስደነግጥ የ30 ሚሊዮን ብር ኒሳን ፓትሮል ገዝተው እነሱ የሚሄዱት በዊልቸር። ስለዚህ በእግራችሁ ከሄዳችሁ እግዚአብሔር ይመስገን። ማን ይመስገን? ተከራይተህም ቤት መኖር ከቻልክ እግዚአብሔር ምስክሬ ነው፣ እግዚአብሔር ይመስገን። ህመም ራሱ ከተሰማችሁ ጨጓራም ጉበትም ካንሰርም ደም ግፊትም ካለ እግዚአብሔር ይመስገን። ለምን? ህመሙ ራሱ የተሰማክ የስጋ ደዌ በሽታ ስለሌለብን። ጤነኛ ካልሆንክ ህመሙ አይሰማህም። ህመሙ ራሱ እንዲሰማ ጤነኛ መሆን አለበት። ስለዚህ ማን ይመስገን? በትንሹ ነገር ደግሞ እግዚአብሔር ይመስገን ያላለ ሰው ዓለምን ሁሉ ቢገዛ እግዚአብሔር ይመስገን እና በተዘጋው ደጃፍ ገብቶ የሰላሙ ጌታ እርሱ የሰላም አባት ሰላም ሰጪም ስለሆነ ሰላም ለእናንተ ይሆናል። ወገኖቼ ሰላም በለኝ ካላችሁት እመኑኝ፣ የእግዚአብሔር ሰላምና የዓለም ሰላም ይለያል። ሰላም ማለት የጥይት ድምጽ ሳይሰሙ መኖር ማለት አይደለም። ጦርነት መካከል ሰላም ያላቸው ሰዎች አሉ። ምንም የሌለ ቦታ ላይ ደግሞ ሰላም የሌላቸው ሰዎች አሉ። ሰላም ማለት የውስጥ ሰላም ነው። ያን የውስጥ ሰላም የሚሰጠው ማን ነው? አዲስ አበባ ላይ አንድ ጊዜ መገናኛ አካባቢ ከአያት ተንደርዶ የሚመጣ ትልቅ ሲኖትራክ እንደዚህ ካወቃችሁ ይሄ ወደ መገናኛ አደባባይ፣ ይሄ ደግሞ ወደ 22 የሚያስኬድ መስግና እዚህ ስር የተኛ ልጅ አለ። መኪናው ክስክስ ብሎ በቃ እስከ ቦዲው እንጨቱን እስከ ጫነ ድረስ ገብቷል። እና መኪናው በእንትን ክሬን ጠዋት ሲነሳ ልጁ ከእንቅልፉ አለቀ። ፍሬን በጥሶ መኪናው ተጋይቶ ሹፌሩ ሞቶ ረዳቱ ሞቶ መኪናው ተከስክሶ እዛ ስር ልጅ ተኝቶ ነው። መኪናው ከተነሳ በኋላ ሞቷል ብለው እንዶ ጨርቅ ራሱ እየደረቡ በኋላ ልጅ ከእንቅልፍ እንደሚነቃ ሰው አይኑን እየተራረገ። እዚህ መካከል እግዚአብሔር ይጠብቃል። ማን ይጠብቃል? ማን ይጠብቃል? እግዚአብሔር። ወገኖቼ በተደጋው ደጃፍ ገብቶ ሰላም ለእናንተ ይሁን ይበላል። የኔ ቤት ሰላም ይፈልጋል፣ እናንተም የኔ ቤት ሰላም ይፈልጋል የምትሉ ከሆነ የሰላሙን ጌታ ወደ ቤቴ ይገባል። ምን እንማራለን? ሁለት ነገር ልንገራችሁና ትምህርቴን ጨርሳለሁ። ሌላ ጊዜ በሰፊው እንማማራለን። ለነሱ ደጆቹ ተዘጋግተው እያለ ጭር ባለ ሰዓት በችግር ጊዜ በመከራ ቀን ጥራኝ እንዳለው ፈርተው ሳለው ደንግጠው ሳለው ምንም ደስ የማይል ሁኔታ ላይ ያሉ የክብር ጌታ መድኃኔዓለም ኢየሱስ ክርስቶስ ግን በምናቸው ቆመ? በመካከላቸው። በመካከላቸው ወገኖች እንደው በጣም ብዙ ተናግራችሁ አውርታችሁ የሰለቻችሁ የደከማችሁ ሰዎች አንድ ነገር አስተውሉ። እግዚአብሔር ብቻ የሚመልሰው ጥያቄ ያለ ባንተ ሕይወት ውስጥ። ማን ብቻ? ሰው በታሪክ መቼም ቢሆን የከተማው ባለስልጣን፣ በጣም ዲፕሎማቶች፣ በጣም የተማሩ ሰዎች፣ ትልልቅ ሰዎች የማይመልሱት በእናንተ ሕይወት ውስጥ እግዚአብሔር ብቻ የሚመልሰው ጥያቄ አለ። ማን ብቻ? እሱን ጥያቄ ከእግዚአብሔር ውጪ ሰው ከጠየቅ እንደው ከንቱ ድካም ነው በተደከመ። በመካከላቸው ቆመ። ችግራቸው ማን ነው? ያጡት ማን ነው? እርሱን ነው ያጡት። እርሱ ምን አለ? በመካከላቸው ቆመ። የሰላሙ ጌታ ሰላም ለእናንተ ይሁን ብሎ በመካከል እነሱ ደስ አላቸው። ምን አላቸው? እንኳን እግዚአብሔር ሲመጣ እኮ የምትወዱ ሰው ሲመጣ ደስ ይላል። እንኳን እግዚአብሔር ሲመጣ፣ እንኳን እግዚአብሔር ወደ ህይወቴ መጥቶ እንዲህም ደስ ይለኛል የሚሉ ሰዎች አሉ አይደለ? እንዴ አንተ ተኝተህ እኮ የነርቭ ሲስተም፣ የደም ዝውውር፣ ያተነፋፈስ ስነ ስርዓትን ማን ነው የሚቆጣጠረው? ማን ነው የሚቆጣጠረው?
ስሙ የተመሰገነ። ስለዚህ ዝም ብለህ ከመሬት ተነስቶ እኔ አለው አይባልም። አለው ማለት የሚችለው እግዚአብሔር ብቻ ስለሆነ፣ አለውም ካለ ያለው እሱ ብቻ ስለሆነ፣ ያለም የሚኖርም ስለሆነ፣ ሰው ግን አለው ብሎ መናገር አይችልም።